የአፋርና የቀይ ባህር ጉዳይ በግልጽ ወይ በመማር ወይ በማንበብ ብዙም ያስፈልግ ነገር የለም። ታሪኩ እንዳለ ሆኖ ግን ያለው ሁኔታዎች ላይ ሰፋፊ ሐሳቦች ቢቀርብ ደስ ይላል የሚል አመለካከት አለ። ይሄን ካልኩ በኋላ እኔ የትናንትና ጉዳይ ላይ ዶክተር መሐመድ ሐሰን ሰፊ ትንተናና ተጨባጭ የሆነ የማይካድ የታሪካችን ምሁር አቅርቦናል። በስፋት ደግሞ አስ መሐመድ ይልበታል። እኔ የትናንትናና የአሁን ሁለት ነጥብ ላይ ማንሳት ፈልጉ ነጥቦች አሉ። የትናንትና ስንል አፋር ቀይ ባህር ባለቤትነት የአፋር መሆኑ የሚካድ ሰው የለም። አፋር ለቀይ ባህር ደግሞ ያደረገው ትግልና መስዋዕትነት ትናንትናም ዛሬም ይታወቃል። በደርግ ውስጥ ያሉ ነው ደርግ ላይ የሚታገሉ ሰው ሁሉ በቀይ ባህር ላይ እኩል አመለካከት አለ። ይሄ ስንል ደግሞ የአፋር ዋናው የኢትዮጵያ ዋናው ኢምፕሪት ብቻ ሳይሆን የኢኮኖሚ ኢትዮጵያ እንዳይ ትልቅ አገንዳ አትሁን ከውስጥ ከውጭ ሴራ ተሰራበት ተሰርቶ የተቀመጠ ባህር ስለሆነ ይሄን ሁሉ በአሁኑ ሰዓት ኢትዮጵያ ያለችበት ችግር ለመዳረግ የተቻለበት ሁኔታ ባህር በማጣታችን። ይሄን ካልኩ በኋላ የትግል ሁኔታ እንዳንዱ ተጋስተውሳ ሲጀመር ኤልኤፍ ሱልጣን አሊ ብርሃንና አጠቃላይ በትግሉ ሲመሩ የነበሩ ጓዶች ወንድሞቹ ለምሳሌ ከህወሓት ጋር ወይ ከሻዕቢያ ጋር ሲታገሉ ትግሉ በጋራ ነበር ያደረጉት ኢትዮጵያ ነፃ ለማውጣት። የአፋር ጥያቄ የትኛው ቦታ ይሁን አፋር በተናታል በስብስብ የተደረጉት ትግል ላይ የአፋርና የአፋር መሬት ነፃ ለማውጣት ነበር ጥያቄያቸው ይሄ ነበር። አፋር ከጫፎች ከጫፍ ብዙ መስዋዕትነት ከፍሏል። በተለይ ደግሞ ወያኔና የሻዕቢያ ክደት የትናንትና ክደት ስለሆነ የማይረሳ ክደት ነው። እንደምታዩ ከሆነ አሁን ሶሻል ሚዲያ የሚሰራጨሩ አንድ የቲፒኤልኤፍ ትልቅ ሸማግሌው ታጋይ የሚባል አንድ ባንዳ አለ ዶክተር አባይ ስብሐት የሚባል የሚሉት እየሰማችሁ ነው። ኤርትራ አድጋልተን ብንኖሮ አንፈልግም ብል እናስገድዱ ነበር ብሎ ያወራል። ይህን ለመጋንጠል የተፈለገው ትግራይ ወይ ሐማስ ወይ ከሙስጠዋዕ ጀምሮ ያለው ከፍ ያለው መሬት አካባቢ ያለው አካባቢ ለመቀማሳው የአፋርን ባህል ለመቀማት ያደረገው ሴራ ነው። አንደኛ ወያኔና ሻዕቢያ ሲታገሉ አፋር አካባቢ ያለ ኤልኤፍ አንድ ቀን ቶክስ ከፍቶ ያለ ባህር በተለይ አስፋልት አካባቢ ከኤልዳር ጀምሮ እስከ ባቲ ያለው አስፋልት ያለ ኤልኤፍ አንድ ቶክስ ከፍቶ ያለ ኦፕሬሽን መራው ኤልኤፍ ነበር። ከዛ ወያኔ አግዘው ሻዕቢያ አግዘው ከነሱ ጋር ነበር ኦፕሬሽን ማለት። ይሄን ኦፕሬሽን ብቻ አይደለም በተለያየ ቦታ ግንባር በማድረግ ከውጭ መሳሪያ በማስገባት ኮረም ላይ ያለው እስረኛ ለማውጣት ጭምር ተዋናዋዩ ኤልኤፍ ነበር። ለወያኔ መጀመሪያ የትግል መሳሪያ ክላሽ የሚባል መሳሪያ ከወያኔ ከትግራይ ታጋይ ጋር እንዲገናኝ ያለው ሱልጣን ሐመሬ ይሄ ይታወቃል። የውጭ ዲፕሎማሲ ላይ ደግሞ በስፋት ስራ የሰራው የኤልኤፍ አመራር ነው። በተለይ አረብ አካባቢ ሳዑዲ አረቢያ፣ ሶማሊ፣ ሱዳን ዲፕሎማሲ ስራዎች ሲሰራ የነበረው ሙስሊም ስለሆናችሁ እዛ ላይ የሚሰራው ስራ በእነሱ እጅ ብዙ ተቀባይነት እንዲያገኝ ከእነሱ ጋር ነበር የሚሰራው። መስዋዕትነቱ በዛው ልክ ነው። በራህሌ ኤልኤፍ ይባል ነበር። በዚህ ጉዳይ ነበር በአንድ አቋም ሰው ሌሎች ደግሞ በተናጠል ከእነሱ ጋር የሚታገሉ ነበር። ያ ሁሉ የአፋር እንዲካድ አፋር የተካደው ይሄን ባህር ከአፋር እንዲቀበል ከአፋር ማንነት ኢትዮጵያን ጥቅምና ጉዳትን ትቶ አፋርን ለመጉዳት ሲባል የተደረገው ሴራ ነው። ሴራው ኢትዮጵያን ለመጉዳት ሲባል የተደረገው ሴራ ነው። ሴራው ኢትዮጵያ በጭራሽ በኢኮኖሚ በራሱ በሁለት ግንድ አትቆም የተደረገው ክህደት ነው። ክህደቱ